ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ ወላሂ አልሐምዱሊላህ። በዛሬው ቪዲዮ በጣም ብዙ ሰዎችን እያስቸገረ ያለው ቋንቋ ለመልመድ ትፈልጋላችሁ፣ ነገር ግን በጣም ብዙ ሰዎች አልያዝ ይላችኋል እና ያጨናንቃችኋል እና ለዚህ ወሳኝ የሆነ ነገር ይዤላችሁ መጥቻለሁ። ቪዲዮውን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጋይስ በጣም ቪዲዮ ከሰሩ በጣም ስለቆየው ላይክ እያደረጋችሁ እና ምን መሰላችሁ እንደዚህ ቋንቋ አልገባችሁ እያለ ካላችሁ በጣም ብዙ ሰዎችን ያስቸግራል። አዎ በእርግጥ ግን ተስፋ አትቁረጡ በፍጹም ማለት ነው። የምትፈልጉትን ቋንቋ ለመልመድ በጣም ብዙ ጊዜ ሊወስድባችሁ ይችላል። ግን ቢሆንም ያንን ነገር ማድረግ እስከምትችሉ ድረስ ተስፋ ሳትቆርጡ እንትን ማለት አለባችሁ። ይህን የምንናገረውን ቋንቋም እኮ የለመድነው ሁሌም በመስማት ነው እንጂ ሌላ ምንም እንትን ያልነው ነገር የለም። ማለትም ከልጅነታችን ጀምሮ አሁን አማርኛ እኔ የማወራው ከልጅነቴ ጀምሬ እየሰማሁት ስላደግኩኝ ነው ማለት ነው። ስለዚህ እናንተ ዋናው ነገር ማድረግ ያለባችሁ ባይገባችሁም ያንን የምትፈልጉት መማር የምትፈልጉትን ቋንቋ ባይገባችሁም ፊልምም ስታዩ ሆነ ምን በቃ ማድረግ የምትፈልጉትን ባይገባችሁም በደንብ ማዳመጥ። በተደጋጋሚ ካዳመጣችሁት እመኑኝ በጣም ብዙ እንትን ለውጥ ታገኙበታላችሁ። ምን መሰላችሁ? እሱም ባዳመጣችሁት ሰዓት በኋላ ደግሞ በትርጉም ካያችሁት ያኔ በጣም እንትን ግልጽ ይሆንላችኋል ማለት ነው። ማዳመጡ ብቻ ሳይሆን ደግሞ ጽፋችሁ ማስቀመጥ። እሱን እየደጋገማችሁ ለራሳችሁ እንትን ማለት በቃ እየደጋገማችሁ መንገድ በጣም እንትን ይላችኋል፣ ይቀልላችኋል። እየደጋገማችሁ እያላችሁት በኋላ ምንም እንርሰው ብትሉ ራሱ አትረሱትም። ምክንያቱም እየደጋገማችሁ እንትን ካላችሁት በኋላ ላይ ለማስተዋት በጣም ቀላል ነው የሚሆነው፣ ይቀልላችኋል ማለት ነው። እና ለዚህ ማድረግ ያለባችሁ ምንድነው? እናንተ ምንም ይሁን ምን አይገባንም ምናምን እያላችሁ ከመተው ይልቅ እየደጋገማችሁ እንትን በሉት። የምትፈልጉትን ቋንቋ አረብኛም ከፈለጋችሁ እንደዚህ በጣም ብዙ ጊዜ አሁን ብዙዎቻችሁ እንደዚህ ሶሻል ሚዲያ ላይ ብዙ ተጠቃሚ ነው። ፊልምም ስታዩ ሊሆን ይችላል፣ እንዲሁም ሌላ ነገር በቃ ብዙ ጊዜ በምትፈልጉት ቋንቋ እንትን ማለት አረብኛ እንትን ማለት በኋላ ደግሞ ሰዎች ሲያወሩ ልትሰሙ ትችላላችሁ። እሱን እንትን ብላችሁ በትርጉም ደግሞ ስታዩት የበለጠ ግልጽ ይሆንላችኋል እና በኋላ ላይ ምንም የሚያስቸግራችሁ ነገር አይኖርም ማለት ነው። እና ደግሞ ያንን የያዛችሁትን ነገር መጻፍ እንደዚህ አሁን ዋይፋይ ነው ምንድን ነው ማለትም አትከፍሉም፣ ነጻ ትምህርት ነው። ሰዎች እኮ በጣም ብዙ ጊዜ እየከፈሉ ይማራሉ። እንደዚህ ትምህርት ዝም ብሎ በጣም ብዙ ጊዜ እየከፈሉ ይማራሉ። ነገር ግን እናንተ ጊዜያችሁን ዝም ብላችሁ በማይሆን ነገር ከማባከን ገንዘብ ማታወጡ እንደዚህ በነጻ ጊዜ ባላችሁ ሰዓት የምትፈልጉትን ነገር እንደዚህ እንትን ሰርች እያደረጋችሁ ማየት ትችላላችሁ። ምንም እንትን የሚላችሁ ነገር የለም። በጣም ቀላል ነገር ስለሆነ ማለት ነው። እንደዚህ አረበኛም ቋንቋ ከፈለጋችሁ አማርኛም እንደዚህ ሌላ ውጭ ሀገር የምትኖሩ ሌላ ቋንቋ ብትፈልጉ ማለት ነው እሱን ሰርች እያደረጋችሁ በነፃ በራሳችሁ መማር ትችላላችሁ። የግድ መክፈል አይጠበቅባችሁም ማለት ነው፣ ማንኛውንም ነገር ስለምታገኙ ማለት ነው። እና እንደሱ ሰርች እያደረጋችሁ ደግሞ ማዳመጡ ብቻ ሳይሆን ለመያዝ እንዲቀላችሁ እየጻፋችሁ ማስቀመጥ እና በተደጋጋሚ እንትን ካላችሁት በኋላ ላይ አይጠፋባችሁም ማለት ነው። ግን ዝም ብላችሁ እንትን ካላችሁት በኋላ ላይ ልትረሱት ስለምትችሉ ከባድ ይሆንባችኋል። ከጻፋችሁት ግን ያንን ደጋግማችሁ እያያችሁ በኋላ ላይ እንርሰው ብትሉ እንኳን አትረሱትም። ምክንያቱም ያን ነገር ደጋግማችሁ እንትን ካላችሁት በኋላ ላይ ቶሎ ሴቭ ለማድረግ ለእናንተ በጣም ይቀልላችኋል ማለት ነው። እየጻፋችሁ እያዙት። ሌላኛው ምንድነው? በጣም ብዙ ሰዎች የቸገራችሁ ምን መሰላችሁ? ትንሽ ጊዜ ሞክራችሁ ቶሎ ተስፋ ትቆርጣላችሁ። ነገር ግን ይህ መሆን የለበትም። በጣም ያደክማል፣ ያለፋል። ነገር ግን እንደዚህ ሆነ ምናምን አልገባኝም ምናምን ብላችሁ ከመተው ይልቅ ምንም ይሁን ምን የቱንም ያክል ቢያደክማችሁም ተስፋ ሳትቆርጡ በደንብ እንትን ማለት አለባችሁ፣ መስራት አለባችሁ። ማለትም ዝም ብሎ የሚገኝ ነገር ስላልሆነ ማለት ነው። ያን ነገር የምትፈልጉት ከሆነ ዋጋ መክፈል ሊኖርባችሁ ይችላል እና ያንን ዋጋ መክፈል አለባችሁ። በጣም ጠቃሚ ስለሆነ ቋንቋ ማለት ነው። ብትችሉ በጣም ብዙ ቋንቋዎችን ብትማሩ አሪፍ ነው። ግን ቢያንስ አስፈላጊ ነው የምትሉትን ቢያንስ የምትኖሩበትን ሀገር በተለይ ውጭ ሀገር ስትኖሩ ቢያንስ ሀዛው ሀገር የምትኖሩበትን አረብ ሀገር ከሆናችሁ አረበኛ፣ እንዲሁም እንግሊዝ ሀገር ምናምን የምትኖሩ ካላችሁ እንግሊዘኛ ቋንቋ ምናምን ሙሉ በሙሉ ባይባል እንኳን ትንሽ
መቻሉ ምንም የሚጎዳ ነገር ስለሌለው ማለት ነው። ወላይ ብትሰደቡ እንኳን አታውቁም አናቅም ልበል እንጂ ማለትም ብትሰደቡም ብትታዘዙ ምናምን እሱን ነገር ለመረዳት በጣም ይከብዳችኋል። ነገር ግን የምታውቁ ከሆነ ሁሉንም ነገር እንትን መረዳት ትችላላችሁ። እንዲሁም ደግሞ ሌላ ሀገር ብትሄዱ ምንም የሚያስቸግራችሁ ነገር የለም። በቋንቋ ምክንያት በጣም ብዙ የሚቸገር ሰዎች አሉ። ምክንያቱም መግባባት ካልቻላችሁ ምንም ይሁን ምን ይህንን አድርጉልኝ ወይም ደግሞ እንደዚህ ላደርግ ነው ምናምን ብላችሁ እሱን ማስረዳት ስለማትችሉ ማለት ነው። እና ለዛ በጣም ስለሚጠቅማችሁ ገንዘብ ማውጣት ስለማይጠበቅባችሁ በየምትኖሩበት ሀገር ዋይፋይ ይኖራል እርግጠኛ ነኝ። ባይኖር እንኳን በጣም ብዙ ሰዎች አሁን በዳታም ይሆናል ማለትም ከሚባለው በላይ ሶሻል ሚዲያ ተጠቃሚ ነው ብዙ ሰው ማለት ነው። ጊዜያችሁን በማይሆን ነገር ከማማከን ይልቅ በምትፈልጉት ነገር ላይ በዛ ነገር ላይ ብትጠቀሙበት ከሚባለው በላይ በጣም ያግዛችኋል ማለት ነው። ጊዜያችሁንም ገንዘባችሁንም ዝም ብላችሁ በማይሆን ነገር እንትን ከምትሉት ቢያንስ ለቀን እንደምንም ብላችሁ 5 ቃላትን ከያዛችሁ በቂ ነው። ማለትም 5 ቃላት ያዛችሁ ማለት በነጋታው ደግሞ 5 ከያዛችሁ ቃላቶችን ካወቃችሁ አገጣጥሞ ማንበቡ ምንም አያቅታችሁም። እንትን ባተሉ እንኳን የተወሰነ ሰዎች ሲያወሩ ቢያንስ ለመረዳት እንትን ትችላላችሁ ማለት ነው። ቃላቶችን ካወቃችኋቸው ሌሎች ነገሮችን ሲሉ እንደውም ከዛኛው ደግሞ አብረው ያሉትን ነገር እሱን ነገር እንደውም ትይዛላችሁ፣ ቶሎ ይገባችኋል። ቃላቶችን ከያዛችሁ እንደምንም ብላችሁ ለራሳችሁ ቃል ገብታችሁ ቢያንስ እየጻፋችሁ 5 ባትችሉ እንኳን 2 3 ከዛ እንትን እያላችሁ እያሳደጋችሁ ትሄዳላችሁ። 5 6 ምናምን እያደረጋችሁ ትሄዳላችሁ ማለት ነው። ነገር ግን ጀማሪ ስትሆኑ ቢያንስ 2 3 እንትን እያላችሁ እየጻፋችሁ እያላችሁ እሱን እየደጋገማችሁ ማወቅ። ያንን እንትን ካላችሁት በኋላ ከያዛችሁት በኋላ ሌላ ደግሞ እንዲሁ አዲስ ነገር እየጻፋችሁ ትይዛላችሁ ማለት ነው። ያንን ያዛችሁ ማለት ሌሎች ሰዎች ደግሞ ሲያወሩ ከዛ ስትሰሙ ቶሎ ለመረዳት ይቀላችኋል። እንዲሁም አብረው ያላችሁ ይሄ በዚህ ነው ምናምን ብላችሁ እሱን ቶሎ መረዳት ትችላላችሁ። ዋናው ቃላቶቹ ነው፣ ምክንያቱም ከቃላት ስለሚጀምር ማለት ነው። እና አስፈላጊ የምትሉትን ቃላቶች እየመረጣችሁ እየጻፋችሁ እየያዛችሁ እሱን ካነበባችሁ በኋላ ከያዛችሁት በጣም ብዙ ነገር ያቀልላችኋል። እንደዚህ እናደርጋለን ብላችሁ ለራሳችሁ ቃል ገብታችሁ እንትን ማለት። ቃል መግባቱ ብቻ ግን ትርጉም የለው፣ ተግባራዊ ያድርጉት። ይቅርታ ጉንፋን ስለያዘኝ ነው። እና ለማንኛውም ይጠቅማችኋል ብዬ አስባለሁ። እንደምንም ብላችሁ የምትፈልጉትን ቋንቋ ለመማር ሞክሩ። ተስፋ አትቁረጡ። በእርግጥ ያለፋል እንደነገርኳችሁ። ነገር ግን አደከመም ምናምን ብላችሁ ተስፋ ከመቁረጥ ይልቅ በአቋራጭ መንገድ እንደዚህ እየጻፋችሁ እየያዛችሁ ቢያንስ 5 6 ቃላት ምናምን እየያዛችሁ እንትን ካላችሁት በጣም ያቀለላችኋል ማለት ነው። ብዙ አይከብዳችሁም። እና እንደዛ እያደረጋችሁ የምትፈልጉትን ቋንቋ መማር ትችላላችሁ። እንዲህ ሰዎች ሲናገሯችሁ መልስ ለመስጠት በጣም እንትን ትላላችሁ ማለት ነው። በጣም ብዙ መናገር የምትፈልጉት ነገር እያለ ራሱ የማትችሉ ከሆነ በጣም እንዴት እንደሚያነድድ መቼስ ስሜቱ አይጠፋችሁም። የሆነ ነገር ተብላችሁ መመለስ ይከብዳችሁ ምናምን በጣም ከባድ ነው። እና ያንን ነገር እንደዚህ አይነት ነገር እንዳይገጥማችሁ እናንተ ያው ልፋትም ቢያለፋችሁም እንደምንም ብላችሁ ለመቻል ሞክሩ። እና ከምንም በላይ ነገር እኔ ልላችሁ የምፈልገው ነገር ሁሌም ቢሆን በኤርፎንም እንደዚህ ስራ ስትይዙ ምንም ስትሉ የምትፈልጉትን ነገር አዳምጡ። ባዳመጣችሁት ቁጥር ይገባችኋል። ምንም እንትን የሚላችሁ ነገር የለም። እና የዛሬ ቪዲዮ ይህን ይመስላል። ይጠቅማችኋል ብዬ አስባለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለማንኛውም በቀጣይ ቪዲዮ ውስጥ እንገናኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቆዩ።